የኢትዮጵያ አየር መንገድ በረራ የነበሩና የ125 ሰዎችን የተቀጠፈው የአውሮፕላን ጠለፋ ህዳር 14 1989 ንብረትነቱ የኢትዮጵያ አየር መንገድ የሆነው ቦይንግ 767 የበረራ ቁጥሩ 961 የሆነው አውሮፕላን 175 ተሳፋሪዎችን በመያዝ መነሻውን አዲስ አበባ በማድረግ በናይሮቢ ከዛ በኮንጎ ብራዛቪል በመቀጠል በናይጄሪያ ሌጎስ ከተማ አድርጎ መዳረሻውን ወደ አይቮሪ ኮስት አቢጃን ከተማ በማድረግ በረራ ይጀምራል። ከ20 ደቂቃ በረራ በኋላ 3 ኢትዮጵያውያን የአውሮፕላኑ የአደጋ ጊዜ እሳት ማጥፊያና መጥረቢያ በመጠቀም ኮክፒቱን በመውረርና ቦምብ እንዲያዙ በማስመሰልና በማስፈራራት አውሮፕላኑን ይጠልፋል። ከዛ በረራውን ወደ አውስትራሊያ እንዲያደግ በጊዜው አብራሪ ለነበረው ለሉላ አባታ ያስገድዱታል። ረዳት አብራሪ ዮናስ መኩሪያን በአማርኛ በእንግሊዝኛና በፈረንሳይኛ ቋንቋዎች ለተሳፋሪዎቹ አውሮፕላኑ መጠለፉና ማንም ሰው ጣልቃ ለመግባት ቢሞክር ቦምብ እንዲያዙና ለማፈንዳት እንደሚጠቀሙበት ይነግራቸዋል። ሉላ አባታም እዛ የሚያደርስ በቂ ነዳጅ እንደሌለው ቢነግራቸውም ወደ አውስትራሊያ እንዲሄድ ያስገድዱታል። ኃላፊዎቹም አውሮፕላኑን የጠለፉት አውሮፕላኑ ያለምንም ማቋረጥ 11 ሰዓት መብረር እንደሚችል ስለሚያውቁ ነበር። ካፒቴኑ ወደ አውስትራሊያ ከመብረር ይልቅ በአፍሪካ የባህር ዳርቻ ላይ መብረር ይጀምራል። ኃላፊዎቹ እየበረሩ በነበረበት ወቅት አሁንም ድረስ መሬት እንደሚታይ ተመልክተው ወደ ምስራቅ እንዲሄድ ያስገድዱታል። ካፒቴኑም እነሱ ሳያውቁ በደቡብ አፍሪካና በማዳጋስካር መካከል ወደምትገኘው በኮሞሮስ ደሴቶች ኢመርጀንሲ ላንዲንግ ለማድረግ ወደዛ ያቀናል። እዛ በኮሞሮስ አየር ማረፊያ ላይ ለማሳረፍ ተስፋ በማድረግ አካባቢውን መዞር ይጀምራል። ቀረበም ሲመጣ አውሮፕላኑ ነዳጅ እየጨረሰ ነበርና የቀኝ ሞተር መስራት ያቆማል። ካፒቴኑ ጋር የነበረው ጠላፊ ሌሎችን ለማናገር በወጣበት ቅጽበት ሉላ አባተ ለተሳፋሪዎቹ ነዳጅ መጨረሳቸውና አንደኛው ሞተር ማጣታቸውን ሁለተኛውንም እያጡ እንደሆነና ሊከሰከሱ እንደሚችሉ ይነግራቸዋል። ይህን የሰማው ጠላፊ ቶሎ ወደሱ በመመለስ እሱን በመምታት ማይክሮፎኑን ይቀበለዋል። ሁኔታውን ለተሳፋሪዎች ማስረዳት እንዳለበት ቢነግረውም ፍጥነቱ እንዲጨምር ያስገድደዋል። ሉላ አባተም በፕሪንስ ሰይድ ኢብራሂም ዓለም አቀፍ አየር ማረፊያ ኢመርጀንሲ ላንዲንግ ለማድረግ እየሞከረበት በነበረበት ጊዜ በመጨረሻ ሰዓት ከጠላፊዎቹ ጋር በተፈጠረው ግጭት እይታውን በማጣቱ አየር ማረፊያውን ማግኘት አልቻለም። ከዛ ህንድ ውቅያኖስ ላይ አውሮፕላኑን በደረቱ ለማሳረፍ ይሞክራል። ግን በከፍተኛ ፍጥነት እየበረረ ነበርና ቀድሞ አንደኛው ክንፍ ውሃውን በመምታቱ አውሮፕላኑ 3 ቦታ በመከፋፈል ሊከሰከስ ችሏል። በጉዳቱም አውሮፕላን ላይ ከተሳፈሩት የተለያዩ ሀገራት ዜግነት ካላቸው ከ175 ተሳፋሪዎች አጋዦችን ጨምሮ 125ቱ ሞተዋል። ዋና ካፒቴንና ረዳቱን ጨምሮ ደግሞ 50 ሰዎች መትረፍ ችለዋል። ዋና አብራሪው ሉላ አባተና ረዳት አብራሪ ዮናስ መኩሪያ ያደረጉት የጀግንነት ተግባር ዓለም አቀፋዊ የአቪዬሽን ሽልማት ተሸልመዋል። በመጨረሻም ጠላፊዎቹ ቦምብ ይዘናል ሲሉ የነበረ ቦምብ እንዳልነበረ ተረጋግጧል። ሉላ አባተም ስለ ክስተቱ የጻፈበት መጽሐፍ ማሳተም ችሏል።